አንዳንዶቻችን በጣም ኢንትሮቨርት ነን። ራሳችንን መግለጽ አንችልም። በውስጣችን ሐዘኑንም ንዴቱንም ደስታውንም ውስጣችን ይዘን አስቀምጠን ስለዚህ እኔ የምችለው ምንድነው? የትኛውን ነው የምችለው? ድምጽ ነው ያለኝ? ማቴማቲክስ ጎበዝ ነኝ? ሙዚቃ አካባቢ እንዴት ነኝ? ከሰዎች ጋር መግባባት እንዴት ነው? ኔትወርክ ማድረግ እችላለሁ? ጥንካሬዎች ምንድን ናቸው? 5 ዓመት አድርጎታል፣ ግን እስካሁን ድረስ አልታወቀበትም። የታወቀበት ቤቱ ይጎዳል፣ ህይወቱ ይጎዳል፣ ትዳሩ ይበተናል። አሁን ዊክነሳቸውን ሲጽፉ ቲክቶክ ብዙ አያለው 3 ሰዓት 4 ሰዓት ያያሉ። ድካሜ ብለሽ ስትጽፊ ትደነግጫለሽ፣ ትነቃለች። ችግሯን አወቀችው ማለት ነው። አደጋ የሚሆኑብን ነገሮች ማስወገድ ያስፈልጋል። እድሎቻችን ምንድናቸው ያሉት? መማር የሚፈልግ ይማራል፣ መስራት የሚፈልግ ይሰራል፣ መጥፋት የሚፈልግም ይጠፋል። ይሄ አዳምጠሽው ጥሩ ነው ቆንጆ ነው ብለሽ የምታልፊው ነገር ሳይሆን ግን ሲሪየስሊ ወስደው ህይወታቸው ላይ አፕላይ የሚያደርጉት ነገር ነው የምናወራው። ስለዚህ ዛሬ የምንጀምረው ራስን በመፈተሽ ነው። ሰልፍ ኤግዛሚኔሽን ራስሽን ማየት ነው። ቁጭ ብለሽ ራስሽን ትመለከቻለሽ፣ ውስጥሽን ትፈትሽዋለሽ፣ ትበረብሪዋለሽ። ሌላ ሰው መጥቶ አይደለም ይበረብርሽ፣ ግን ራሴ ፈቅጄ ራሴን እፈትሸዋለሁ። ከዛ ማሻሽላቸውን ነገሮች አሻሽላለሁ፣ መለወጥ ያለብኝ ነገሮች ደግሞ እለውጣለሁ። ይሄንን ዛሬ ለማድረግ የምንጠቀመው ስዋት አናሊሲስ የሚባለው ነው። ወይም ስዋት ኦን ኤ ካረክሻት ስዋት ይሆናል፣ ግን ስዋት አናሊሲስ የሚባለው ነው። ስዋት አናሊሲስ ለሁሉ ሰው ይገባል፣ የሚከብድ እንዳይመስላቸው፣ ለሁሉ ሰው የሚገባ ነው። አብሪቬሽን ነው። ኤስ ደብሊው ኦ ቲ ነው። ኤስ ስትሬንግዝ ነች፣ ጥንካሬዎቻችን ናቸው። ደብሊው ዊክነስ ነው፣ ድካሞቻችን ናቸው። ኦ ኦፖርቹኒቲስ ነው፣ እድሎቻችን ናቸው። ቲ ደግሞ ትሬትስ ናቸው፣ አደጋዎቻችን ናቸው። አሁን በእነዚህ በአራቱ ነው ሰልፍ ኤግዛሚኔሽን የምንሰራው። ራሳችን የምንፈትሸው ራሳችን በረብረው በእነዚህ በአራቱ ላይ ተመስርተን ነው። ስትሬንግስ ጥንካሬዎቻችን ምንድን ናቸው? የኔ ጋር ያሉ ጥንካሬዎች ምንድን ናቸው? ጠንካራ ጎኖች ምንድን ናቸው ብለው እንዲጽፉ ፈልጋለሁ። የኔ ጠንካራ ጎኖች ምንድን ናቸው ብለው ይጽፉታል። ከዛ ደብሊው ዊክነስ ድካሞችስ ምንድን ናቸው? የማልችላቸው ነገሮች ምንድን ናቸው? ድካሞች ማሻሻል ያለብኝ ነገሮች ደግሞ ምንድን ናቸው ብለው ደግሞ ሌላ ወረቀት ላይ ይጽፉታል። ከዛ ኦፖርቹኒቲስ እድሎች ምን አሉ? ለኔ የሚሆኑ እድሎች እዚህ ዓለም ላይ ምኖች ናቸው እድሎች ያሉት ብለው ደግሞ ይጽፏቸዋል። አራተኛው ትሬቶቼ ምንድን ናቸው? እኔ አደጋዎቼ ሊያጠፉኝ የሚችሉ ሊጎዱኝ የሚችሉ በእኔ ህይወት ያሉ ወይም እዚህ ዓለም ላይ ያሉ ትሬቶች ምንድን ናቸው ብለው ደግሞ ይጠይቃሉ፣ ይጽፋሉ። በእነዚህ በአራቱ ራሳችን እንፈትሻለን። ከዛ የቱ ጋር እንዳሉ ያውቃሉ። የቱ ጋር እንዳሉ ራሳቸውን እንዲያዩ በጣም ይረዳቸዋል። ስለዚህ ይሄን ነው የምናደርገው። ዩዥዋሊ ከፊት ነው የሚጀመረው፣ ግን እኛ ከትሬትስ እንጀምር፣ ከአደጋዎቻችን እንጀምር። ምክንያቱም በጣም አስፈሪ ስለሆኑ እኛ እንዳናድግ የሚከለክሉ አሁን ወጣቶችም ይሄን እንዲሰሩ ፈልጋለሁ። ይሄ ለሁሉም ሰው ይሆናል፣ ለፕሮፌሰሩም ይሆናል፣ ለተማሪውም ይሆናል፣ ለትላልቅ ሰዎች ይሆናል፣ ለወጣቶች ይሆናል። ትሬቶቼ ምንድን ናቸው? በእኔ ህይወት እንዳላድግ የሚከለክሉ አደጋዎች ምንድን ናቸው ብለው ራሳቸውን እንዲያዩ ፈልጋለሁ። አንዳንዴ ወደ ውጪ ሲሄድ ወይ ክፍለ ሀገር ሲሄድ ሰው አላስቸግርም፣ መኪናዬን አቆምና ራይድ እጠቀማለሁ። ራይድ ስጠቀም 2 አይነት የራይድ ሹፌሮች ያጋጥሙኛል። ጫት የሚቅሙ ራይድ ሹፌሮችና ጫት የማይቅሙ ራይድ ሹፌሮች ያገኛሉ። እነዚህኛዎቹ የሚቅሙ የሚያጨሱ ናቸው። መኪናውም ይነግርሻል፣ ስታጫውቻቸውም ይነግሩሻል። ከዚህ እነዚህኛዎቹ ደግሞ አይቅሙ አያጨሱ። የማይቅሙትና የማያጨሱት ራይድ ተከራይተው የሰው እየከፈሉ አይደል የሚሰሩት፣ እየከፈሉ ሰርተው አጠራቅመው የራሳቸውን መኪና ገዝተው በራሳቸው መኪና ደግሞ ከሰሩ በኋላ ሌላ ተጨማሪ መኪና ገዝተው ለሹፌር ሰጥተዋል። የማይቅሙት እየከፈሉ ሰሩ፣ ከዛ ያን ራይድ ገዙ፣ የራሳቸው መኪና ገዝተው በዚህ በገዟት ደግሞ ሰርተው ሌላ መኪና ትርፍ ሰርተው ለሹፌር ሰጥተዋል።
እነማ የማይቅሙት የሚቅሙትስ ያው ይሰሙናል። የሚቅሙትስ ይሰራሉ፣ ይቅሙበታል፣ ይሰራሉ፣ ያጨሱበታል፣ ይሰራሉ፣ ይጠጡበታል። ስለዚህ ይሄ ምንድነው? እንዳያድጉ ይከለክላቸዋል። እነዛ 2-3 መኪና እየገዙ ነው። የሚቅሙት ደግሞ እዛ ጋር ሊደርሱ። ጫት በህይወታቸው ትሬት ነው። አደጋዎቼ አሁን ጫት አደጋዬ ነው ይላሉ። ሲጋራ የሚያጨሱ ሰዎች አሉ። ምንም ሐኪም መሆንም አያስፈልግም ሲጋራ የሚያመጣቸውን ችግሮች ለማወቅ። ሲኦፒዲ ይባላል፣ ለኢንፌዘማ ይባላል፣ ለካንሰር አለ። በደንብ ነው ሲጋራ ከካንሰር ጋር የተያያዘ ነው። ሲጋራውን እንደምንም ብሎ ቢያቆም ይሻላል ወይስ በካንሰር ተይዞ በኋላ ኬሞቴራፒ፣ ሬዲዬሽን ቴራፒ፣ ሰርጀሪ ስቃዩን ቢያይ ይሻላል? ስለዚህ ሲጋራ ትሬትህ ነው። ሲጋራ በህይወትህ ያለ አደጋ ነው። እንደሚያስቸግር አውቃለሁ፣ ግን በኋላ ኮንሲኩዌንስ ይጎዳሃል፣ በሽታ ያመጣብሃል። ስለዚህ ይሄ ትሬት ነው ማለት ነው። እሺ የሚቀብጡ ሰዎች አሉ ወይ? በቃ ባለትዳር ሆነው ከሌላ ሴት ጋር መቅበጥ መማገጥ ምናምን የሚያደርጉ 5 ዓመት አድርገውታል፣ ግን እስካሁን ድረስ አልታወቀበትም። የታወቀበት ስለት ቤቱ ይጎዳል፣ ህይወቱ ይጎዳል፣ ትዳሩ ይበተናል። ትሬት ነው፣ አደጋ ነው፣ በህይወቱ ያለ አደጋ ነው። ሌሎች ግልፍተኞች አሉ፣ ባገኙት አጋጣሚ ለመጣላት ዝግጁ የሆኑ አሉ እና ተጣልተው ደብድበው ተሳክቶላቸው ሊሆን ይችላል። አንድ ቀን ከነሱ የበለጠ ኃይለኛ ያጋጥማቸዋል። ወይ ይመቱና ሰው ደብድበው ይጎዳና ሰው የሞትባቸውና እስር ቤት ይገባሉ ለ20 ዓመት። ትሬት ነው። ስለዚህ አሁን እያንዳንዱ ሰው የሚያደርገው ምንድነው? በእኔ ህይወት አደጋ ሊሆኑብኝ የሚችሉ ነገሮች ምንድናቸው? ህይወቴን ሊጎዱ የሚችሉ ነገሮች ምንድናቸው ብለው ይጻፏቸው። ንዴት ያስቸግረኛል፣ አንድ ቀን ችግር ውስጥ ልገባቸው ሊሆን፣ እነዚህን ነገሮች ይጽፋሉ። ትሬት አደጋዎች ናቸው ማለት ነው። ሁለተኛ ድካሞቼ ምንድናቸው? what are my weaknesses? ዊክነስ የምንላቸው ነገሮች ምንድናቸው ብለው ደግሞ ይጠይቁ። ዊክነሶቻችን ምንድናቸው? እና አሁን ሲያዩ ራሳቸውን ሲመረምሩ፣ ለምሳሌ በአግሬብልነስ ብቻቸውን ሲሰሩ በጣም ጎበዝ የሆኑ ሰዎች ከሰው ጋር አብረው መስራት ግን የሚቸገሩ አሉ። በጣም ታለንትድ የሆኑ በጣም ጎበዝ የሆኑ ሰዎች ግን ከሰው ጋር ግን አብረሽ እንደዚህ ስሩ ስትያቸው ግን አይችሉም። ከተስማምተው መስራት በቃ ይናቆራሉ፣ ወይ ይጣላሉ፣ ወይ ኢሪታብል ናቸው። ስለዚህ ይሄ ድካሜ ነው ወይ ብለው ይሉ። ከዛ በኢሞሽናል ስታቢሊቲ ደግሞ እናየዋለን። ነጭናጫ ነኝ ወይ? ሙዲ ነኝ ወይ? ሰዎች ሙዲ መሆኔን ያውቃሉ። አሁን ደስተኛ ሆኜ ከዛ ደግሞ ወዲያው ተናድጄ ወዲያው ደግሞ ስሜቴ ይቀያየራል ወይ ብለው ደግሞ ይጠይቃሉ። ይሄ ድካሜ ነው? ይሄን ይጠይቃሉ። ስለዚህ ዲሲፕሊኔ እንዴት ነው? መግባት መውጣቴ እንዴት ነው? ዲሲፕሊንድ ነኝ ወይ ወይስ ድካም አለብኝ? ጠዋት እስከ 3 ሰዓት ተኛለሁ፣ እስከ 4 ሰዓት ይተኛሉ ወጣቶች። በመግባት መውጣቴ ስነ ስርዓት አለኝ? ይሄን መጠየቅ አለባቸው። ከዛ ደግሞ ኤክስትሮቨርሽን፣ አንዳንዶቻችን በጣም ኢንትሮቨርት ነን፣ ራሳችንን መግለጽ አንችልም። በውስጣችን ሐዘኑንም ንዴቱንም ደስታውንም ውስጣችን ይዘን አስቀምጠን ኢንትሮቨርት ሆነን እናከማቸዋለን። ግን ራሴን መግለጽ ችግር አለብኝ ወይ? እንደዚህ ጓደኞች መካከል ተቀምጠው መናገር ትፈራለች ወይ? ራሷን መግለጽ ትፈራለች? እነዚህን ይጻፏቸው። ኦፕንነስ ቱ ኤክስፒሪየንስ በሚባለው አዳዲስ ነገሮችን ለመሞከር ቸገራለሁ። ሁሌ በለመድኳት መንገድ ነው መሄድ ያለብኝ፣ ሁሌ ስታተስ ኮ ነው መጠበቅ ያለብኝ። ይሄንን ይላሉ እና ድካሞቻቸውን ደግሞ ይጽፋሉ ማለት ነው። የኔ ድካም ነጭናጫ ነኝ፣ የኔ ድካም ትንሽ ዲሲፕሊን ይጎለኛል፣ የኔ ድካም ራሴን መግለጽ እቸገራለሁ፣ የኔ ድካም አዳዲስ ነገሮች ለመማር ፈቃደኛ አይደለሁም ብለው ይጽፋሉ። አሁን ምንድነው ተመልካቾቻችን የሚያደርጉልን? ቅድም አደጋዎቻቸውን ጻፉልን። አሁን ደግሞ ድካሞቻቸው የኔ ዊክነሶች እነዚህ ናቸው ብለው ድካሞቻቸው ነጭናጫ ነኝ፣ ሙዲ ነኝ፣ ሰለቻለሁ፣ ራሴን መግለጽ አልችልም፣ ድካም የሚሏቸውን ነገሮች ይጻፉ። አሁን ዊክነሳቸውን ሲጽፉ ቲክቶክ ብዙ አያለው፣ 3 ሰዓት 4 ሰዓት ያያሉ፣ በጣም ረዥም ሰዓት። ማህበራዊ ሚዲያ ላይ ከፌስቡክ ላይ በጣም ጊዜ ያሳልፋል። ዊክነሴ ነው ብለሽ ስትጽፊው፣ ድካሜ ብለሽ ስትጽፊው ትደነግጫለሽ። እንዲሁ ታውቂዋለሽ እኮ
ቲክቶክ ላይ በጣም ረጅም ሰዓት አጠፋለሁ ብላ ግን ስትጽፈው 4 ሰዓት አጠፋለሁ ብላ ስትጽፍ ትነቃለች። ችግሯን አወቀችው ማለት ነው። እና በጣም ጥሩ ነው። አይ ቲንክ ይሄንን 90% 80% ሰው እንደ ዊክነስ እንደሚጽፈው እርግጠኛ ነኝ። አንዲት ልጅ ነግራኛለች። ቶታል በሳምንት ያየውት ካልኩሌት ያደርጋል። አይ ቲንክ ቲክቶክ ራሱ እንደዛ ካልኩሌት ያደርጋል እና 78 ሰዓት ኦልሞስት 78 ሰዓት ማለት ሙሉ ቀን 3 ቀናት ማለት ነው። 3 ቀን ማለት ሙሉ እና 3 ቀን አልሰራችም ይችላል ወይ አላነበበችም ወይ ትምህርት ቤት አልሄደችም እንደማለት ነው። ስለዚህ ይሄ ደንበኛ ዊክነስ መሻሻል ያለበት። ከዛ ሶስተኛ ምን ያደርጋሉ? ጥንካሬዎቼ ምንድናቸው? ብርታቶቼ ምንድናቸው? ማንበብ እወዳለሁ፣ ማንበብ ላይ ጥሩ ነኝ፣ ቶሎ ይገባኛል፣ ስማር ቶሎ ይገባኛል፣ ጥንካሬ ነው፣ እጽፋለሁ። ነገሮችን ቶሎ አንደርስታንድ የማድረግ አቅም አለኝ፣ ጽፈዋለሁ። ፊዚካል ስትሬንግዝ ያላቸው ሰዎች አሉ። እኔ የሌለኝን ጥንካሬ ጠንካራ በጣም ፊዚካሊ ፊት የሆኑ ጠንካራ ሰዎች አሉ። ጥንካሬያቸውን ይጽፉታል። ጤንነት አለኝ፣ ሙሉ ጤንነት አለኝ፣ እኔ ሄልዚ ነኝ፣ ይጽፉታል። ጤንነት ጥንካሬዎች ብለሽ ብርታቶች ብለሽ የምትመዘግባቸው። ከዛ አንዳንድ የተለየ ችሎታ አላቸው። እኔ አሁን አንድ ግርማ የሚባል ወዳጅ አለኝ እና ጉዳይ ያስፈጽምልኛል። እሱ ከሄደ ይፈጸማል፣ በቃ ይሳካለታል። ሄዶ እኔ ብሄድ የሚያቆሙኝን እሱ ሄዶ ሰርቶት ይመጣል። ግርማ ኃይለማርያም ሄደ ጨርሶት ይመጣል። በሌላ አይደለም፣ ዝም ብሎ በቃ ይችላል። ሰዎችን እጅን ሰላም ሲል ምናምን ትሁት ነው፣ ጨርሶ ይመጣል። ይህን ችል ጉዳይ ማስፈጸም ጎበዝ ነኝ። አንዳንድ ሰው ማቴማቲካል ኢንቴሊጀንስ አለው፣ ሂሳብ ላይ ጎበዝ ነው፣ ማቴማቲካል ኢንቴሊጀንሲው ሃይ ነው። ሌሎቹ ደግሞ ቋንቋ ደግሞ ሊንግዊስቲክ ኢንቴሊጀንሲያቸው ቋንቋ ላይ በጣም ጎበዝ የሆኑ አሉ። ሂሳብ በጣም የሚፈሩ ቋንቋ ላይ ግን በጣም ጎበዝ የሆኑ አሉ። ጥንካሬ ይሄ ነው። ከዛ ይሄ ቦዲሊ ካይኔቲክ የሚባለው የአትሌቶች የሚደንሱት ምናምን ያላቸው ጥንካሬ። ሌላ ትልቅ ማቴማቲካል ፕሮብሌም ሰተሽው ሶልቭ ላይ ያደርግልሽ ይችላል። ትምህርት ቤት ገብቶ ስትሬት ኤ ላይ ያመጣ ይችላል። ሲሮጥ ግን ኃይለኛ ነው። ከዛ ሮጠው ሰክሰስፉል የሆኑ ሰዎች አሉ። ስለዚህ ታለንታቸውን ስላወቁትና ስለሰሩበት ኤክሰርሳይዝ ስላደረጉ ስላዳበሩት ነው። ጠዋት ተነስተው ደግሞ ስለሮጡ ስለተለማመዱ ነው። ሚውዚካል ኢንቴሊጀንስ ያላቸው ሰዎች አሉ። አንዳንዶቹ ዳር ጊፍት ድምፁ ተሰጥቷቸዋል። በቃ እንትንሽን ነው አሁን እዚህ ላይ ጊፍቶች ምን አሉኝ ልጠቀምባቸው የምችለው ብለሽ ነው የምታረጊው። ከዛ ድምፁ ያላቸው አሉ። በድምፃቸው ተአምር የሚሰሩ ሰዎች አሉ ምድራችን ላይ። በዘፈኑም በመዝሙሩም ብታይ ድምፃያኖቻችን ደግሞ ታውቂያቸዋለሽ። እነ ጥላሁን ገሰሰ ምን ሰርተው እንዳለፉ ታውቂያለሽ። ምንድነው የሆነው? ስትሬንግዙ ድምፁ ነች። ደግሞ ሌሎችም እንትኖች አሉት፣ የራሱ እውቀት አለው። አወጣጡ ምኑ ፒቹ ምና ይሉሻል። እና ግን ያንን አዳብረው ድምፄ ስትሬንግዜ ነው፣ ቋንቋ ችሎታዬ ስትሬንግዜ ነው። ከዛ የአንቺ አይነት ስጦታ ያላቸው አሁን ካውንስሊንግ ስትሰሪ ውጤታማ የሆንሽው አንቺ ኢንተርፐርሰናል ኢንቴሊጀንስ የሚባለው ከሰዎች ጋር መግባባት እችላለሁ፣ የማዳመጥ ችሎታ አለኝ፣ ሰዎችን ጸጥ ብዬ ማዳመጥ እችላለሁ፣ ያን ማድረግ እችላለሁ። ከዛ ደግሞ እንዲናገሩ እያረኳቸው ውስጣቸው ያለውን ነገር ማውጣት እችላለሁ። ይሄ አንድ ኢንቴሊጀንስ ነው፣ ኢንተርፐርሰናል ነው። ከዛ ደግሞ ውስጣቸውን ደግሞ በጥንቃቄ የሚመረምሩ ደግሞ ሰዎች አሉ፣ ኢንትራፐርሰናል ደግሞ ኢንቴሊጀንስ ያላቸው። ሌሎቹ ደግሞ ናቹራሊስቲክ ነው፣ እንትን ችግኝ መትከል፣ አበባ ማሳመር፣ ግቢ ማሳመር፣ ተፈጥሮን መንከባከብ። እንደዚህ ደግሞ ይሄም ራሱ ከ8ቱ ኢንቴሊጀንስ አይነቶች አንዱ ነው። አራተኛውና የመጨረሻው ኦፖርቹኒቲስ ናቸው። እድሎቻችን ምንድን ናቸው ያሉት? አሜሪካኖች የራሳቸውን ሀገር ላንድ ኦፍ ኦፖርቹኒቲስ ይላሉ። መማር የሚፈልግ ይማራል፣ መስራት የሚፈልግ ይሰራል፣ መጥፋት የሚፈልግም ይጠፋል። አሜሪካ ውስጥ ግን ምን እድሎች አሉ እዚህ ዓለም ላይ? ለኔ የትምህርት እድል አለ፣ የስልጠና እድል አለ፣ ቢዝነስ መጀመር እችላለሁ፣ ጥሩ ኮኔክሽኖች አሉኝ። ኮኔክሽን ሲባል በጣም ኢምፖርታንት ነው። ጥሩ ኔትወርኪንግ አለኝ፣ ኮች ማድረግ ሊያደርጉኝ የሚችሉ ሰዎች አሉ። እነዚህን እድሎቻቸውን ደግሞ በዙሪያቸው ፈልገው ያያሉ። ላረጋቸው የሚችላቸው እድሎች ምን አሉ፣ ኦፖርቹኒቲስ አሉ ብሎ ደግሞ ያሉ።
ከዛስ ትሬት የሆኑባቸውን ነገሮች ያስወግዳሉ። እነዚህ አደጋዎቼ ናቸው ያሉትን ነገር ያስወግዱ። ትሬት የሆኑት ነገሮችን ማስወገድ ያስፈልጋል። አደጋ የሚሆኑብን ነገሮች ማስወገድ ያስፈልጋል። ኤክሰርሳይሱ ለዛ ስለሆነ ከዛ ድካሞቻችን ያልናቸውን ነገሮች ደግሞ ነጭናጫ ነኝ ወይ ነጭናጫ ሆኜ ግን አልኖርም፣ ነጭናጫነቴን አስተካክላለሁ፣ ከሰዎች ጋር መግባባት እቸገራለሁ ብለው የለም። እነዚህ ድካሜ ናቸው ያሉትን ነገሮች ማስተካከል ያስፈልጋል። ድካሞቼ ናቸው ያሏቸውን ነገሮች ያሻሽሏቸዋል፣ ኢምፕሩቭ ያደርጋሉ። ከዛ በኋላ ጥንካሬዎቻቸውን የበለጠ ያጠነክራሉ፣ እድሎቻቸውን ይጠቀሙባቸዋል። ይሄንን ኤክሰርሳይዝ እንዲሰሩ እንፈልጋለን። ብቻቸውን ነው የሚሰሩት። ይሄንን ብቻቸውን ከሰው ጋር አይደለም።